አንድ ጊዜ ከገባችሁበት መውጫ የሌለው እያንዳንዱ ምሽት የሞት ሽታ የሚነፍስበትና የሰው ልጅ ተስፋ በቀጭን ክር ላይ የተንጠለጠለበት ከተማ ወደ ፍሮም እንኳን ደህና መጣችሁ። ይህ ተከታታይ ድራማ ዝም ብሎ የሚያስደነግጥ ሆረር ፊልም ብቻ አይደለም። የማይፈቱት የሚመስል እንቆቅልሽና የሰው ልጅ ስለ ልቦናዊ ትግል የሚታይበት ድንቅ ስራ ነው። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? ዛሬ በዚህ አስፈሪው አጓጊው በሆነው በፍሮም ተከታታይ ድራማ ላይ የተመለከተ በሲዝን 1 በሲዝን 2 እንዲሁም በሲዝን 3 ዋና ነጥቦችን መለስ ብለን አይተን በሲዝን 4 ደግሞ ምን አይነት አስገራሚ ክስተቶች እና ምላሾች ሊጠበቁ እንደሚችሉ በጥልቅ እንመረምራለን። ይህቺ ከተማ ምንድነች? ከጀርባው ያለው ኃይልስ ማን ነው? አብራችሁ ከቆያችሁ የራሴን እይታ አጋራችኋለሁ። የዛሬ ቪዲዮ ከመጀመራችን በፊት እንደተለመደው ይህ ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ደግሞ ቤተሰብ ለመሆን ሰብስክራይብ ማድረጋችሁ እንዳረሱ። ወደ ሚስጥራዊ ከተማ እናምራ። ከሲዝን 1 እንግዲህ ስንጀምር ሁሉ ነገር የሚጀምረው በአጋጣሚ በሚመስል መንገድ ነው። አንዲት ትንሽ ከተማ መንገድ ላይ የወደቀ ዛፍ ካጋጠመ በኋላ ጉዞ ወደማይቀረው አዙሪት ይቀየራል። ሲዝን 1 እንግዲህ ያየነው ትልቁ ትግል መኖር የሚለውን ሐሳብን በደንብ ያሳየ ክፍል ነው። በተለይ ደግሞ ቦይድ ሰላምን ለማስከበር ያገኘውን ድንጋይ ተሊስማን የሚባለውን ድንጋይ ማለት ነው። እሱን በመጠቀም ብቸኛ የሆነ መከላከያው ወይም ደግሞ አውሬዎቹን ለመከላከል የሄደበትን ርቀት የሚያሳይ የፊልሙ ክፍል ነው። ታዲያ እነዚህ ፍጥሯን አይሮጡም፣ አይጮሁም፣ ግን ዝም ብለው ፈገግ እያሉ የሰዎችን ነፍስ ይቀጥፉ ነበረ። በመጀመሪያው ሲዝን ማብቂያ ላይ እንግዲህ ነገሮች ተቀየሩ። ሬዲዮ ላይ የተሰማው ትልቁ ድምፅ ማለትም ይሄኛው ድምፅ ከተማው እየተከታተላቸው እንደሆነና ጨዋታው ከምናስበው በላይ ጥልቅ እንደሆነ አረጋግጦልን ነበር። ሲዝን 2 እንግዲህ ሲጀምር ሲዝን 1 ላይ ያለውን ታሪክ መሰረት ላይ አድርጎ ነበር የጀመረው። ነገር ግን የከተማው ህግጋቶች አብዛኞቹ ፈርሰዋል። ጭራቆቹ ብቻ ሳይሆኑ ህልሞች፣ ቅዠቶች ሰዎችን መግደል ጀምሯል። ቦይድ እንግዲህ ካመጣው ደም ጋር ተያይዞ የመጡት ሲከድስ የሚባሉት ፌንታ የሚመስሉ ነገሮችን አይተናል። አስፈሪ የሙዚቃ ሳጥን ይዞ መጥቶ ነበረ። የአዲስ የሆነ ደግሞ የማጥቃት ዘዴ እንዲፈጠርም አድርጓል። እዚህ ሲዝን 2 ላይ እንግዲህ ትልቁ ክስተት የታቢታ ጉዞ ነበረ። ህፃኑን ለማዳን ስትሞክር ዋይት ተገፍታ ከብርሃን ማማው ላይ ወድቃ ያለውን ነገር አሳይተውናል። ነገር ግን የሞተች መስሎን ነበረ። ራሷን ግን ያገኘችው በውጪ ዓለም ወይም ደግሞ አንድ ሆስፒታል ውስጥ ተኝታ ነበረ ያገኘነው። ይህ ማለት እንግዲህ ከተማው ላይ ሌላ ዳይሜንሽን አላት ወይም ደግሞ መውጫው መንገዱ መስዋዕት ነው የሚል ምልክቶችን አስቀምጠው እንዲህ እያለ እንግዲህ ወደ ሲዝን 3 ይገባል። መጀመሪያ ላይ እንግዲህ ከተማዋ ስልቷ ቀይራ ነበረ ስታጠቃቸው የነበረው። በተለይ ደግሞ ጭራቆቹ ሰዎች በቀጥታ ከመግደል ይልቅ በረሃብ እንዲያልቁ ያደረጉበት የሲሪሱ ክፍል ሲዝን 3 ላይ ነበረ። በተለይ እዚህ ሲዝን 3 ላይ የቲያንቺ አሰቃቂ መስዋዕትነት ልብ የሚሰብር ነበረ። በተለይ ደግሞ ቦይድን አልሰበሰብ ብሎ ለከተማው ባሳየው እልህ ከተማው መልሶ የሰጠውን እሱን የሚያርበደብድ ወይ ደግሞ እንዲወድቅ የሚያደርግ ቅጣት ነበረ የቲያንቺ መሞት። በተለይ ቲያንቺ ሲገሏት ልማዳቸው ባልሆነ መንገድ ነበር የገደሏት። ቦይድ እየተሰቃየ በቃ በዝግታ እያያት ነበር የገደሏት። ከተማው ላይ ያሉ ሰዎች ወይም ደግሞ እነዚህ ጭራቆቹ ኢንተለጀንት እንደሆኑ ያሳዩበት ክፍል ነው። ሌላው የፋቲማ አስገራሚ እርግዝና ነው በዚህ ፊልም ላይ የምናየው። ፋቲማ እርግዝናዋ በሲዝን 3 መጨረሻ ላይ እጅግ አስፈሪ መልክ ነበረ ያሳየን። ፋቲማ መደበኛ ምግብ መብላት አቅቷት የበሰበሰ አትክልትና ደም ፈልጋም መውሰድ ጀምራ ነበር። ይህ የሚያሳየው እንግዲህ በሆዷ ውስጥ ያለው ጽንስ ሰው አለመሆኑን የሚያሳይ ነበረ። ብዙዎች እንግዲህ እንደሚገምቱት ከተማዋ ራሷን እንደገና መልሳ ለመፍጠር ሪካርኔሽን በሚባለው መንገድ ለመፍጠር እየሄደች ያለችበት መንገድ ነው ተብሎ ይታሰባል። ሌላው ደግሞ አዲስ መሪ ለመፍጠር የፋቲማን ማህፀን እየተጠቀሙበት ነው ተብሎም እየተገመተ ነው። ታቢታ እንግዲህ በውጭ ዓለም ሆና ያደረገችው ጉዞ የከተማውን አመጣጥ ፍንጭ ሰጥቶናል። ታቢታ እንግዲህ የቪክተርን አባት አግኝታው ነበረ። ስለ ከተማውም ስትነግረው እሱ መጀመሪያ አላመናትም ነበረ። ነገር ግን የቪክተርን ምሳቃ ስታሳየው ሚስቱና ልጆቹ ከ30 ዓመት በፊት የጠፉ እንደሆነ ወደዚችም ከተማ ወደ ተረገመች ከተማ እንደሄዱ አረጋግጧል። በመጨረሻ እዚህ ክፍል ላይ ልረሳው የማይገባው ነገር የቪክቶር እናት ከመጥፋቷ በፊት
ትስላቸው የነበሩት ስዕሎች ታቢታ በከተማ ውስጥ ካየቻቸው ነገሮች ጋር አንድ አይነት ናቸው። ይህ ማለት ደግሞ ከተማዋ ሰዎች ትጠራለች ተብሎ እንድናምን ያደረጉበት የፊልም ክፍል ነው። በሲዝን 3 መጨረሻ ላይ እንግዲህ ያየነው ከባዱ ነገር የጂሚ ጉዳይ ላይ ነው። ሁሉ ነገር እንግዲህ በሂሳብና በምክንያት መፍታት የሚወደው ጂሚ ወይም ደግሞ ኢንጂነሩ ጂሚ በሌላ በኩል ደግሞ ቢጫ ሱፍ የለበሰው ሚስጥራዊ ሰው ጋር የከተማው ሕግን አፍርሷል ብሎ መጥቶ እሱን ምንድነው ጎርቶታል። በተለይ የጨዋታው ባለቤት እሱ እንደሆነ በዚህ ፊልም ላይ አይተናል። የጂሚ ሞት ተራ ሞት አይሆንም። ትልቁ ግምት እንግዲህ ቢጫ የለበሰው ሚስጥራዊ ሰው ጂሚ ከኋላ አድብቶ አንገቱን ምንድነው ጎርቶታል። ድንገት ከሞተ በጣም የፊልሙ ከባዱ ፓርት ይሆናል ብዬ አስባለሁ። ነገር ግን ይህ ለምን ሆነ ማለታቸው አይቀርም። አንደኛ ለማስፈራሪያ ቦይድን እና ሌሎቹ ተስፋ እንዲቆርጡ ለማድረግ ሆን ብሎ ሊያደርገው ይችላል። ሁለተኛ ለማስቆም ጂሚ የከተማውን ሲስተም ኦልሬዲ እያወቀ ነው። ሶ ቢጫው ሰውዬ ጨዋታውን ለማስቀየር ሲባል ግዴታ ጂሚን ማስወገድ ይኖርበታል። አሁን ደግሞ ወደ ትልቁ ጥያቄ እንምጣ። በሲዝን 4 ምን ይጠበቃል? በታሪኩ ፍሰትና በደጋፊዎቹ ግምት መሰረት የሚከተሉትን 3 ነጥቦችን እነግራችኋለሁ። በነገራችን ላይ ኤፕሪል 19 ነው ለእይታ የሚበቃው። የመጀመሪያው ኤፒሶድ ኤፕሪል 19 ለእይታ ይበቃል። አንደኛ የፋጢማ ጽንስ። ፋጢማ እንግዲህ ያረገዘችው ነገር ሰው ላይሆን ይችላል ብዬ ገምታለሁ። ከተማው ደግሞ አዲስ አይነት ጭራቅ ወይም ደግሞ የእሷን ህልውናን የሚያስቀጥል ንጉስ ፈጥራለች ብዬም እገምታለሁ። ይሄ አብዛኞቻችሁ ትገምታላችሁ ብዬ እገምታለሁ። ሁለተኛ የቪክተር አባትን ሚና እንመለከታለን። የታቢታና የቪክተር አባት ወደ ከተማው ለመመለስ የሚያደርጉትን ጥረት፣ ከተማው እንዴት እንደተፈጠረች፣ ቪክተር ደግሞ ለምን እዚህ ቦታ ቁልፍ እንደሆነ ምላሽ ይሰጡናል ብዬ እገምታለሁ። ሶስተኛ የቦይድ መጨረሻ። ቦይድ ከተማውን አልሰጥም ብሎ እየታገለ ቢሆንም በሲዝን 4 ላይ ግን ትልቅ መስዋዕትነት ሊጠይቀው ይችላል። ምናልባት ከተማውን ለማጥፋት ራሱን ማሳልፎ ሊሰጥ ይችላል ብዬ እገምታለሁ። ይህ ከሆነ ግን በአብዛኞቻችን ዘንድ ፊልሙን እንዲያሳዝነን ወይም ደግሞ እንዲያናድደን ያደርጋል ብዬ አስባለሁ። ቦይድ ባይሞት ደስ ይለኛል፣ እንደኔ ግን ሊሆን ይችላል ብዬ እገምታለሁ። ታዲያ ይቺ ከተማ መጨረሻዋ የት ይሆን? ታቢታስ ዳግመኛ ልጇን ታገኝ ይሆን? እናንተስ በሲዝን 4 ላይ የምትጠብቁት ትልቅ ሚስጥር ምንድን ነው? በኮሜንት ሴክሽን ላይ አጋሩ። ቪዲዮውን ከወደዳችሁልኝ ላይክ እና ሼር ማድረጋችሁ እንዳረሱ። እንደዚህ አይነት ጥልቅ የሆነ የፊልም ዳሰሶችን ለማግኘት ከፈለጋችሁ ደግሞ ቻናሌን ሰብስክራይብ ማድረግ፣ ከጎን ደግሞ ያለውን የኖቲፊኬሽን በተን ከነካችሁ ቪዲዮችን ስለቅ እናንተ ጋር በቅድሚያ እንዲመጣ ያደርጋል። በሚቀጥለው ቪዲዮ ደግሞ እስክንገናኝ አብራችሁ ስለቆያችሁ ያመሰገንኩ አቤል ተሾመ ነበርኩ። በጣም ነው የምወዳችሁ። ትመቹኛላችሁ።